የሁላችንንም ወላጆች መጥራት ስለማንችል 5 ተማሪ ብቻ ይቀርብ ያሉ ወላጆችን ጠርተናል። እነሱን እግር እናጥባለን፣ የራሳቸው ልጆች ያጥቧቸዋል። ከዛ እናመሰግናቸዋለን። እሺ ለእናት ዋጋዬ ብቻ ይበቃታል እንዴ? ይበቃታል? አይበቃትም። በጣም እኛን ሆድ ውስጥ ከመስራት ጀምሮ እና እኛ አይን፣ ጸጉር፣ እግር የት ነው የምንሰራው? የት ነው የሚሰራው? እናት ሆድ ውስጥ እንደዛ ሲሰራ ማለት ነው ማሚን ያማታል፣ መኝታ አይመቻትም፣ የምትበላው ምግብ አይመቻትም። በጣም ተሰቃይታ ሆድ ውስጥ ምን ታረገናለች? እኛ ታሳድገናለች። ከዛ ደግሞ ስንወጣ ደግሞ ጡት ታጠባናለች። እሷ እየበላች እኛን ደግሞ ታበላናለች። ከዛ እንደገና ደግሞ ምን ታረጋለች? በጀርባዋ እስክናድግ ድረስ ምን ታረጋለች? ታዝለናለች። ሽሩሩ እያለች እስከ በእግር እስክንሄድ ድረስ ታዝለናለች። ከዛ ስራዋን ትተዋለች። እንደ ድሮ ውጪ መውጣት ታቆማለች። በጣም ብዙ መስዋዕትነት ነው የምትከፍለው። እሺ ከዛ እንደገና ደግሞ ትምህርት ቤት ስትገቡ ደግሞ ሁሉ ቀን ጠዋት በሌሊት እየተነሳች ምሳ ትቋጥራለች። ከዛ እንደገና ደግሞ ተዋት ትሸኛቸዋለች። ስትመጡ ልብሳችሁን ታጥባለች። የእናት ውለታ በአመት አንዴ ብቻ አይበቃም። በየቀኑ ማሚ ወድሻለሁ ማለት አለባችሁ። እሺ እሺ እሺ። እስቲ ለእናቱ ብታችሁ አሁን ደግሞ እነ ማሚ የራሳቸው ልጆች እነ ማሚ እግር ያጥባሉ። በአመት አንዴ ሳይሆን ሁሉ ቀን ማታ እግር መታጠብ አለባቸው። እናንተ ናችሁ ማጠብ ያለባችሁ። ከትምህርት ቤት ስትሄዱ ደግሞ የማሚን ምን ማድረግ አለባችሁ? የአባቢንም የማሚንም ጉልበት መሳም አለባችሁ። እሺ ልጆችዬ፣ በቃ ማሚ እንወድሻለን በሏት። ይደርሳታል መልዕክቷ ቤት ሆና በብስቲላችሁ ደርሷታል። እሺ አሁን እኔ ሰምታችኋለች። ስለዚህ ሰምታችኋል። አሁን እዚህ እግር እናጥባለን የእነ ማሚ ማለት ነው። እሺ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጄን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል። አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ እናቴ ነሽ ዓለሜ አይ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጄን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጄን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኔ ተካሻል። ጠፋ አንጀትሽ ልክ እንደ ኩታ ስትባዝኝ ለኔው ጧት ማታ ሆነች ከርታታ ይኑር እንጂ ውስጤ ተጽፎ ታሪክ ሆኗል ሁሉም ባንቺ አልፎ ይካሰሽ ጌታ ጠፋ አንጀትሽ ልክ እንደ ኩታ ስትባዝኝ ለኔው ጧት ማታ ሆነች ከርታታ ይኑር እንጂ ውስጤ ተጽፎ ታሪክ ሆኗል ሁሉም ባንቺ አልፎ ይካሰሽ ጌታ
እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ ስለዚህ ደግሞ እኔ ደግሞ ቤት ሄደን እጠብ ተብያለሁ ብላችሁ እንደገባችሁ ዛሬ የቤት ስራችሁ እግር ማጠብ ነው። እሺ የማሚ እሺ፣ በጣም እናመሰግናለን። ለእናት ይሄ በጣም ያንሳታል፣ ብዙ ነገር ነው የሚያስፈልጋት። እሺ ካለመረበሽ ጀምሮ እቤት ስትሄዱ ከረበሻችሁ ማሚን ከረበሻችኋት ይሄ ተገቢ ነው እንዴ? ተገቢ ነው። አንዳንድ ልጆች እኔ በካሜራ ይዛ ሳይ ምግብ አልበላም እያሉ እሷ መከራዋን አይታ የሰራችን አልበላም እያሉ ያስቸግራሉ። አንዳንዱ ደግሞ ልብሴን አላልቅም እኔ ዩኒፎርሜን አልቀይርም እያለ ያስቸግራል። ማሚን ማስቸገር አለብን እንዴ? ያለብንም። ስለዚህ የቤት ስራችሁ ካለማስቸገር ይጀምራል። እሺ ከምን ይጀምራል? ካለመረበሽ። ጎበዝ የኔ ልጆች። እሺ አሁን በኬጂቱ ኤ ግጥም ይቀርብላችኋል። እሱን እንከታተላለን ማለት ነው። የእናቶች ቀን 365 ቀናት ቢከበር ይበቃል እንደ ልጆች ከእናቶች ድካም አንጻር አይመጥነውም። ከእርግዝና ጀምሮ እናንተ በማህፀን ከተቀመጣችሁበት ዕለት ጀምሮ ይጀምራል የእናት ሰቀቀን፣ የእናት ሀሳብ። ምክንያቱም እናት ተሳስተቡን አጋጣሚ እንኳን ድንገት አጋጣሚ ብትወልድ የምታስበው ለእሱ አይደለም። ጽንሱ ይጎዳብኝ ይሆን ምን ይሆን ነው እንጂ የምትለው ለራሱ
አይደለም የምታስበው። ከዛ ደግሞ ልክ ከተወለደበት ቀን ጀምሮ እናንተ ወደዚህ ምድር ከተቀላቀላችሁበት ጀምሮ ይጀምራል ምንም መናገር የማይችል። አንዳንዴ ለሴቶች እግዚአብሔር የሰጠን ጥበብም ይገርመኛል። በዛኑ ላይ ደግሞ በጣም ብዙ መከራ፣ ብዙ ሰቀቀኖች፣ ብዙ ህመሞች አሉት። በእናትነት የማያልፍ ነገር የለም። በተለይ ደግሞ ጊዜያችሁን መስዋዕት አድርጋችሁ የምታሳድጉ እናቶች ታውቁታላችሁ። በጣም ብዙ ደስታ አለው፣ መከራ አለው፣ ሀዘን አለው፣ ህመም አለው፣ ለቅሶ አለው። እነዛን ነገሮች ሁሉ አልፈን ነው ስታለቅሱ አልቅሰን፣ ስትወድቁ ወድቀን፣ ወድቃችሁ የሆነ ነገር እንኳን ብትሆኑ እንደገና ደግሞ አባታችሁ እስኪሰማ ዳዲ እስከሚሰማ ደግሞ ሌላ ጭንቀት ነው። ሲሰማ ምንድን ነው የሚለኝ? በጣም ብዙ ጊዜ ደግሞ የሚገርመኝ የኛ የኢትዮጵያን ወንዶች የሚረዱት ከስንት አንድ ካልሆነ በስተቀር ምን ሆኖ ነው የወደቀው፣ ምን ስትሰሪ ነው የወደቀው፣ እንደገና እሱን ማስረዳት፣ ለሱ መናገር፣ እሱን ማሳወቅ በራሱ ሌላ ሰቀቀን ነው እና ማሚ ምንም ወደር የላትም። ለእናት ቢወራ 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 የሚበቃት አይደለም። ስለዚህ እናንተ ደግሞ ልጆችዬ እናታችሁን ማክበር መውደድ አለባችሁ። ያ ሲባል ደግሞ በምንድን ነው? በተግባር ለምሳሌ እንደዚህ አድርጉ ተብላችሁ ትእዛዝ ትታዘዙ እሺ እማዬ ብሎ ወዲያውኑ ማድረግ ማክበር ነው ማለት ነው። ቃሉን ብቻ መጠቀም በቂ አይደለም። እናትና አባትን ማክበር ትላላችሁ አይደለ ስነ ምግባር ስንጠይቃችሁ። ነገር ግን ምን መሆን አለበት? በተግባር መደገፍ አለበት። ስትታዘዙ እሺ እናቴ፣ እቃ ማቀበል፣ በአቅማችሁ መረዳት፣ እማዬን መረዳት ማገዝ መቻል አለባችሁ። የአንድ ቀን ብቻ አይደለም። እሺ ልጆችዬ፣ እናቴን ከሰማት የምትለኝን ነገር የምታዘዘውን እሺ ካልኩኝ እናቴን እንደማከብራት በተግባር እያሳየኋትኝ ነው ማለት ነው። ስለዚህ መልካም የእናቶች ቀን። የመጣችሁ እናቶችም የዚህን ሁሉ ተማሪ እናቶች ወክላችሁ ነው የመጣችሁት። ሁሉም ቢመጡና በሰፊው ፕሮግራም ብናዘጋጅ ደስ ይለን ነበረ። በሚዲያ ደረጃ ትናንትናን የተከበረው ነገር ግን እለቱ ደግሞ ዛሬ ነው። ለእኛም ደግሞ ስራ የሚመችን ዛሬ ስለሆነ ነገር ግን በትንሹ አንደኛ ለልጆቻችን ትህትናንም እናስተምራለን። አሁን ላይ የምታውቁት በቃ የውጫዊ ስልጣኔ እየተላበስን የሰለጠነን እየመሰለን ኢትዮጵያዊ እናትነት፣ ኢትዮጵያዊ ልጅነት አስተዳደግ እየጠፋብን ስለሆነ በትንሹም ቢሆን እናንተ የነዚህን ሁሉ ወላጆች በመወከል መታችሁ ደግሞ ይህን ተግባር ጅምር ሀሳባችንን ስላስፈጸማችሁ ከልብ እናመሰግናለን። ሴት በጣም ብዙ ነገር ነች፣ ተወርቶ የሚያልቅ አይደለም። ለእኛ የተሰጠን ጥበብ በብዙ ጫናዎች ላይ ሁነን ነው። ኢኮኖሚስት ናት ሴት፣ ቤት ውስጥ እንዴት ማስተዳደር እንዳለባት ሁሉ ነገር ናት ሴት ልጅ፣ ሁሉ ነገር ነች። እናትነት ደግሞ በጣም ከባድ ነው። ስሜቱን እጋራለሁ። ስለ እናትና ስለ ሀገርም እንትን ሲባል ሲወራ አልችልም። እንደውም በዚህ አጋጣሚ የዛሬ ዓመት አሁን ላይ ትንሽ ጅፓሱ ስለረበሽን ነው እና በአከበርኑ ሴሪሞኒ በጣም አልቅሼ ነበር መሰለኝ እና የስራ ባልደረቦቼን ምረብሻቸው ነበረ። እናት ሁሉ ያለኝ አልመሰላቸውም፣ ግን እናቴ በሕይወት አለች። ነገር ግን አሁን ላይ እኔ እናት ነኝ። እኔን ሳስብ እናቴን በውስጧ እንዴት እንዳለፈችው ስለማስብ ነው እንደዛ ስሜታዊ ሁኜ የነበረው እና ስለመጣችሁ ደስ ብሎናል። መልካም የእናቶች ቀን። ክብር ለወላጆች ለእናቶች። አመሰግናለሁ። My mother is the most important person in my life. She loves me more than anyone else in the world. From the time I wake up in the morning, I go to sleep in bed. She takes care of me in every way. My mother works very hard every day. She cares for our family. In the house, helps me with my homework. Even when she feels tired, she never shows it. I know she thinks something and giving us love. He loves to kind and introduces. My mother is my best. My mother is my best. Thank you for attention for KDC student. ስሜ ደርሰቱ ይባላል። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ እናቴ ስምና ወርቄ የህይወቴ ስኔ ምክንያት የሆንሽ የፍቅርሽ ጥልቀቱ አይመረመርም የቃላት ሰንሰለት ከቶ አይገለጽም። ስለ አንቺ ለመጻፍ ቃላት አጥቻለሁ። ኑሪ ለዘላለም
እወድሻለሁ። የስተራሴን ክንድሽ ያጎረሰኝ እጅሽ ሰው ያረገኝ ላብሽ ያንቺን መልካምነት ያ ፍቅርሽ ጥልቀቱ ሸራ ላይ መጽሐፍ ላይ በድምቀት ቢጻፍለት ወይ ደግሞ በስኒ ግጥም ቢጻፍለት ትርፉ ድካም እንጂ መች ለው ሊገልጹት እኔ የምችል መስሎኝ አንቺን በወረቀት ልስልሽ አሰብኩት። እናም ሳስታውሰው ያንቺ ጎን ተወቅቶ ከጀርባሽ ታትሟል። ያበላሽን ምግብ ሊያስመልሰኝ ደርሷል። የእኔ ጫማ ከሩቅ የሰው ቀልብ ይስባል። ያንቺ ተረከዝ ግን የደም ጎርፍ ያነባል። ሰው እንደሆን ብለሽ ለእኔ አንገትሽን ደፍተሽ ከከፍታ በላይ ሆኜ ማየት አምሮሽ ምንም እንደ ሀሳብሽ የኔ ለውጥ ባይታይ ከመውደድም በላይ እማወድሻለሁ። ካሰብኩበት ስደርስ ብለዳ ብድርሽን አስላለሁ። እማወድሻለሁ። ልጆች ስለምንድን ነው የተነገራችሁ? እስቲ የሚያስታውስ ስለ እናቶች። አሁን እዚህ ደግሞ ወደፊት እናት የሚሆኑ ልጆች አሉ አይደል? እነሚስ ምንድን ናቸው? እናት ናቸው እኮ እናት አይደሉም? በጣም ጎበዞች ናቸው አይደል? እዚህ ደግሞ እኔ አንድ ማመሰግናት አንለች በጣም ሁልጊዜ ከልጆቿ ጋር የምትደክም የምትለፋ ማሚ ሙናን በጣም ላመሰግናት እወዳለሁ። እያያችሁ ከሆነ ሁልጊዜ ከልጆቿ ጋር ትለፋለች አይደለ? እስቲ አንድ ጊዜ እናጨብጭብላት። አንድ ጊዜ እሺ። ኬጂ3 ግጥም አላቸው። አይ ስለምን በዛን ጨርሳለን። ኬጂ3 ሴት ማለት ሚስጥር፣ ሴት ማለት ቅኔ ነች፣ የፈጣሪ ስጦታ የሰባኪቱ። ሴት ማለት እንቁ ነች፣ በእሷ የሚያጌጡ። ስላዳመጣችሁን እናመሰግናለን። የኬጂ3 ተማሪዎች ነን፣ እናመሰግናለን። የምናቀርብላችሁ ግጥም ነው። የግጥማችን ርዕስ የሴት ልጅ። የሴት ልጅ ይለኛል ያዋረደኝ መስሎት ስድብና ሙገሳ መለየት አቅቶት። አዎ የሴት ልጅ ነኝ ያውም የጀግናዋ ጎንበስ ቀና ብላ ለልጇን አብሯ 9 ወር ሳትከፍት በሆዷ ተኝቼ በጀርባዋ አዝላኝ እስክሄድ በእግሮቼ ሳጠጣ ስታለቅ ምግብ ለማብሰል እንጀራ ስጋግር ፊቷ መስሎ ከሰል ሳጠፋ ገጽታ እንዳልኮራ መክራ በርታ እያለችኝ ሁሌም እንዳልፈራ አይዞህ አልጠፋም ሴት ያሳደገኝ ነኝ ስድብ ከመሰለ ደጋግመህ ስደበኝ አልቀየምህም በስሟ ስጠራኝ እውነቱን ልንገርህ አዎ የሴት ልጅ ነኝ። ስላዳመጣችሁን እናመሰግናለን። የኬጂ3 ተማሪዎች ነን፣ እናመሰግናለን። የተወሰኑ እንግዶች ተጋብዘዋል። ፈቃደኛ ሰው የተሰማቸውን ይነግሩንና ፈቃደኛ ሰው ከነማሚ እኛ የተገኘነው የሁላችንም ወላጆች ወክለን ነው። ሁላችንም እናቶች እንወዳቸዋለን። የሁሉም ልጆች እናቶች ልጆቻቸውን ይወዳሉ። እናንተም ስላደረጋችሁልን ነገር በጣም ነው የምናመሰግነው። ምስራቅ አካዳሚንም እጅግ አድርገን እናመሰግናለን እንደዚህ አይነት ክብር ስለሰጠን። እኔ ደስተኛ ነኝ በጣም አመሰግናለሁ።